አይቻልም እንዳያዩ አይተዋል። እሺ አሁን ደግሞ ገርጂ አካባቢ ነው የምንገኘው። አራተኛ ተጠያቂያችንን አግኝተናል። እስኪ ዛሬ ከማን ጋር ነን? ስሞትን ያስተዋውቁ። ከበደ ባናል። እሺ የተወሰኑ ጥያቄዎችን አዘጋጅተናል፣ እንጠይቆታለን። ሁሉንም ከመለሱ እንሸልሞታለን ማለት ነው። እሺ የመጀመሪያው ጥያቄያችን አንድ አሽከርካሪ ጠዋት መኪናውን አስነስቶ ከመውጣቱ በፊት ምን ማድረግ አለበት? ምን አይነት ዝግጅት ማድረግ አለበት? ማድረግ አለበት? መጀመሪያ ዘይት ማየት አለበት፣ ውሃ ማየት አለበት፣ አራቱንም ጎማ ቼክ ማድረግ አለበት፣ መኪናው ማሞቅ አለበት። ከዛ በኋላ መነሳት። እሺ ሁለተኛ የሶስተኛ ወገን የመድን ፈንድ የሚያበቃበት ቀን መቼ ነው? ቦሎ ወይም ከላውዶ እንዲሁም የመንጃ ፍቃድ ቁጥሮ። አሁን መስከረም ወር ላይ ነው የሚያበቃው የእርሶ? እሺ የመንጃ ፍቃድ ቁጥሮንና ቦሎ ፍቃድ ቁጥሬ ሳያዩ ለኔ ይነግሩኛል። እኔ ቼክ አደርጋለሁ። መጀመሪያ ይስጡኝ። እንትኑ ማየት አይቻልም እንዳያዩ። አይተዋል ይነግሩኛል። 182402 ነው። አይተዋል አይዋሹ። እሺ የቦሎስ? ቦሎ መስከረም ላይ ነው የሚያልቀው። የሶስተኛ ወገንና የመድን ፈንድ። ሶስተኛ ጥያቄ የአዛርድ መብራት ጥቅሞች ናቸው ከሚባሉት ውስጥ ሶስቱን ጥቀስ። አዛርድ መብራት ፓርኪንግ እና አዛርድ በምንቆምበት ሰዓት ከኋላ ላለ መኪና ለመከላከል ባለን መቆማችንን አዛርድ ወይ ብልሽት ሲገጥመን አዛርድ እናበራለን። አዛርድ። እሺ አንድ ብልሽት ሲያጋጥመው፣ ሁለተኛ ስንቆም በምንቆምበት ሰዓት አዛርድ እናበራለን። ዝናብ ምናምን ሲኖር በጣም የሚከለል ነገር ሲኖር አዛርድ እናበራለን። የተባለው ሶስት ጥቀሱ ነው፣ ሁለት ጠቅሰዋል ማለት ነው። አራተኛ ጥያቄያችን በማርሽ እንቆም ሲባል ምን ማለታችን ነው? ወይም ደግሞ በማርሽ ቆሙ ሲባል ምን አይነት ተግባር ነው የምንተገብረው? በማርሽ ቆሙ ማለት ለምሳሌ ቁልቁለት ቦታ ላይ ከሆነ በጅፍሬና በማርሽ እንቆማለን። እሺ መልሰዋል። አምስተኛ ዳገት ከሚወጣና ቁልቁለት ከሚወርድ መኪና ቅድሚያ የሚሰጠው ለየትኛው ነው? ከቁልቁለት ከቁልቁለት ላይ ለሚወጣ መኪና ቅድሚያ እንሰጣለን። ዳገት ከሚወጣና ቁልቁለት ከሚወርድ መኪና? ዳገት ለሚወጣ መኪና። ምክንያቱም ዳገት ላይ ያለ መኪና ጭነት ስለሚኖረው ሌላ ስትራፕ ሊያደርግ ይችላል። እሺ እናንተ ትሰሩልኛላችሁ ነጥቡን። ከዚህ በተጨማሪ እነዚህ አሁን የሚያሸልሙት ጥያቄዎች ናቸው። አሁን ደግሞ እነሱ ነጥቡን እስከሚሰሩልን ድረስ እርስዎ አሽከርካሪ እንደመሆኑ አሁን ላይ እንደዚህ ለተበራከተው የትራፊክ አደጋ መንስኤዎች ናቸው የምትሏቸውንና ሹፌሮችስ ደግሞ ይሄንን ለመከላከል ይሄንን ቢያደርጉ የሚሉትን ሀሳብ አጋሩ። መኪና ብዙ ጊዜ በሰዓት በዝናብ ባለው ወቅት ላይ ዋይፐር ሁሉም ነገር ሊኖር ይገባል። መኪና ዝናብ ባለበት ሰዓት በጉም ተሸፍኖ አደጋ ሊያመጣ ይችላል። እሺ በአሽከርካሪዎችና ብዙ ጊዜ ተሽከርካሪዎች ባለቤቶች ይሆኑና ከዛ ደግሞ አሽከርካሪዎች ተቀጥረው ነው አይደል የሚሰሩ። በአሽከርካሪዎችና በተሽከርካሪው ባለቤት መካከል የሚደረግ የቅጥር ውል ምን አይነት ጥቅም አለው? ቢኖር ምን ይጠቅማል? ባይኖርስ ምን አይነት ጉዳት ሊያስከትል ይችላል? እኔ ባለቤት ነኝ፣ ግን ቢኖር ጥሩ ነው። ለምን? አንደኛ ባለቤት መኪኖችን ሲያደርግ ዘይትን ኖርማል የሚለዋወጡ ነገሮች ጎማ ሲለወጥ ብዙ ነገር ባለቤት ቢለውጥ አስፈላጊ ነው። ለምን? አዲስ ጎማ ገዛው ብሎ ያልተሻለ ያልሆነ ነገር ያደርጋል። ዘይት ቀየርኩ ብሎ ኪሎሜትሩን ያልሆነ በወቅቱ አይቀይረውም። ስለዚህ የመኪናው እየቀነሰ ይመጣል። እሺ በመጨረሻ መለሱት ጥያቄ ሽልማቶትን እንሰጦታለን። እሺ የተወሰነውን መልሰዋል። ይኸው 400 ብር። ሰላም ተመልካቾቻችን፣ ማስተዋል አሽከርካሪዎች ማህበር ነን። በዛሬው ቆይታችን መንገድ ላይ የምናገኛቸውን አንዳንድ ሹፌርን በተመለከተ ያዘጋጀናቸው የተወሰኑ ጥያቄዎች አሉ፣ እንጠይቃቸዋለን። ማን ሁሉንም ጥያቄ መልሶ ሙሉ ብሩን ይሸለማል? ማንስ ስለሚያሽከረክረው መኪናና በማሽከርከር ሂደት ስለሚገጥመው ነገር በደንብ ያውቃል? አብረን የምናይ ይሆናል። ስምህን ማን እንበል? እንተዋወቅ።
ምስጋናው ጥጋው እባላለሁ። ሹፌር ነህ? አዎ። አሁን የተወሰኑ ጥያቄዎችን ጠይቃለሁ። ሁሉንም ከመለስክ 1000 ብር እሸልምሃለሁ። ከዛ ውጪ ደግሞ በተናጠል ለምጠይቅ ጥያቄ አንዳንድ ጥያቄ ከሆነ የምትመልሰው እስከ 600 ብር 500 ብር እሸልምሃለሁ። እሺ፣ የመጀመሪያው ጥያቄ አንድ ሹፌር ጠዋት ተነስቶ መኪናውን ከማስነሳቱ በፊት ምንድነው ማድረግ ያለበት? እሺ፣ ሹፌር ከማስነሳቱ በፊት መጀመሪያ ለማሽከርከር ራሱ ዝግጁ መሆን አለበት። ዘኔክስት ያዛ ተሽከርካሪው ለጉዞ ዝግጅት ማድረግ አለበት። ተሽከርካሪው ለጉዞ ዝግጅት ስናደርግ ማለት ነው ጉዞውን ፍተሻ ማለት ነው። በሁለት አይነት የመኪና ውጫዊና ውስጣዊ ክፍል የሚባላል። መጀመሪያ ውጫዊ ክፍሉን እንፈትሻለን። ስፖኬ ምናምን ከሌባ ንጹህ መሆናቸው፣ መብራት፣ ፍሬቻ ምናምን እነሱ ንጹህ መሆናቸው። እዛ ፍሳሽ መኖሩን ዝቅ ብሎ ማየት አለበት። ዘኔክስት ጎማ ንፋስ ነፍሶ መሆኑን ማየት አለበት። ከዛ ቀጥሎ ከውስጥ እንስሳት አለመኖራቸው ማረጋገጥ። እሱን ካረጋገጠ በኋላ ውስጣዊ ክፍል የምንለው አለ የሞተር ክፍሎች። ሞተርን ከፍትና ጋቤናን ከፍታ ዘይት የሞተር ዘይት ማለት ነው በሊበሎ ቸክ እናደርጋለን። የፍሬን ዘይት እናደርጋለን። የመሪ ዘይት ቸክ እናደርጋለን። እሱን የራዳተር ውሃ ቸክ እናደርጋለን። እሱ ፉል ከሆነ ቀጣይ የጋቤና ክፍሎች ከሞተር ክፍሎች ውስጣዊ ክፍል የምንለው አንደኛው ሞተር ነው። ሁለተኛ ጋቤና ኳድሮና በራና ብሉ ፕሎግ ያሞቃል አይደል? እሱን አሙቀን ሞተር ካስነሳን በኋላ እነዚህ የበሩ መብራቶች መጥፋታቸውን ማረጋገጥ አለ። የዲናሞ ማሞቂያ የዘይት የምናምን እነሱ ኖርማል መሆናቸውን ከተነሳ በኋላ ሲሰራ ሞተር እነሱ ይጠፋሉ። እነሱን ቸክ እናደርጋለን። ከዛ በኋላ ለጉዞ እንቀጥላለን ማለት ነው። በጣም አሪፍ። እሺ፣ ሁለተኛው ጥያቄ የሶስተኛ ወገን የመድን ፈንድ ቦሎና የመንጃ ፍቃድ ቁጥርህን እንዲሁም የእድሳት ቀኑ መቼ ነው የሚያበቃው የሚለውን ትነግረናለህ። ቦሎ በነገራችን የቦሎውን እድሳቱ በ5/2018 ነው የሚያበቃ። የመድን ፈንድን አለ የሶስተኛ ወገኑን ማለት እሱን አነሳ የሶስተኛ ወገኑን ማለት አይስ ስለሰራውን ካላቀም ወደ ሶስተኛው ጥያቄያችን ስናልፍ በማርሽ እንቁም ማለት ምን ማለት ነው? ወይም ደግሞ በማርሽ እንቁም ሲባል ምን አይነት ተግባር ነው የምትተገብረው? በማርሽ እንቁም ማለት የእጅ ፍሬን በሚለቅበት ለምሳሌ ቆርቆለት በሚሆንበት የኋላ ማርሽ እናቆማለን። ምክንያቱም የእጅ ፍሬን አስተማማኝ ስለማይሆን በሚለቅበት ጊዜ ሄዶ ሌላዎችን እንዳይገጭ ወደ ላይ በምንቆምበት ጊዜ አቀበት ላይ የፊተኛ ማርሽ አንደኛ ማርሽ እናደርጋለን። ከባድ ማርሽ ማለት ነው። ከባድ ማርሽ ከሆነ ተሽከርካሪያችን በቀላሉ ማርሽ የመውጣት እንትና የለውም። እሺ፣ አራተኛው ጥያቄ የሃዛርድ መብራት ጥቅሞች ምንድን ናቸው? ሶስቱን ጥቅም። ሃዛርድ መብራት ጥቅሞች አንደኛ አደጋ ላይ መሆንን ማሳወቅ ነው። ለምሳሌ ፍሬን እምቢ ብለኝ ፍሬን እንትሉ። ሁለተኛ ከኋላ ላለው ወገን ከፊቴ ወይም እግረኛ እያለፈ ነው ወይም ደግሞ ሌላ የሆነ ነገር አለ እያልኩ እያስጠነቀቅኩ ነው። ሁለተኛ ደግሞ ለፊተኛው ላለው ወገኔ ማለት ነው ላሉት ሰዎች ጨለማ ወይም ዝናብ እየዘነበ በሆኑ ሰዓት አደጋ ላይ እንደሚያመጣ ዝናቡ አስቸጋሪ ላይ መሆኑን የሚያሳየት ነው። ምክንያቱም መልስ ከባህላ ላለ መልእክት ማስተላለፍ ነው ማለት ነው። በጣም አሪፍ። እሺ፣ የመጨረሻውን ጥያቄ ልንጠይቀው ነው። ዳገት ከሚወጣና ቁልቁለት ከሚወርድ መኪና ቀድሜ የሚሰጠው ለየትኛው ነው? ዳገት ለሚወጣ። ምክንያቱም ህዝብ ጭኖ ነው የሚወጣ። ህዝብ የጫነ ህዝብ ጭኖ ስለሚወጣ ከባድ ማለት በሚወጣበት ጊዜ ጉልበት ነው ያለው። የዚህኛው ፍጥነት ነው የሚኖረው አይደል? እና ሰበቃ የሚባል ነገሮች አሉ። እዚህ ሞመንተም ምናምን የሚባሉ ነገሮች አሉ። እነሱ ጋር ተጽዕኖ በመኪናው በሚወጣበት ጊዜ ወደ ኋላ የመሬት ስለሚያስቸግረው ቆሞ ለመነሳት ስለሚከብደው በዚያ ምክንያት ዳገት ለሚወጣ ነው የሚሰጠው። ተመልካቾች ባልጠበቅነው ሁኔታ ባልጠበቅነው መንገድ በመጀመሪያ ኢንተርቪው ያደረግነው ሰው ሁሉንም ጥያቄ መልሷል። ያዘጋጀነው እንዲህ ብሎ ለመመለስ ሞክሮ ሁለተኛ ተጠያቂያችንን ጎሮ አካባቢ አግኝተናል። የተወሰኑ ጥያቄዎች አዘጋጅተናል። ሁሉንም የምትመልስ ከሆነ 500 ብር እንሸልምሃለን። ከዛ ውጪ ደግሞ እንደመለስካቸው ጥያቄዎች መጠን የተወሰኑ ብሮችን እንሸልምሃለን። በመጀመሪያ እንተዋወቅ። አጣም። እሺ፣ የተወሰኑ ጥያቄዎችን ጠይቃለሁ፣ ትመልሳለህ። እሺ፣ ሹፌር ነህ። አንድ አሽከርካሪ ጠዋት መኪናውን አስነስቶ ከመውጣቱ በፊት ምን ማድረግ አለበት? ጎማዎቹን ቼክ ማድረግ አለበት፣ ውሃ ቼክ ማድረግ አለበት፣ ዘይት ቼክ ማድረግ አለበት። ከዛ
ሞተሩን አስነስቶ አምቆ ሞተር። ሁለተኛ ጥያቄያችን የሶስተኛ ወገን የመድን ፈንድና ቦሎ ወይም ከላውዶ እንዲሁም የመንጃ ፍቃድ ቁጥር። መንጃ ፍቃድ ቁጥር 04 12 04 7 97 መሰለኝ። ልታሳየኝ ትችላለህ? ትክክል ከሆንክ ለኔ ተሰጠኝና ትነግረኛለህ። 04 7 እንዴ እያየህ ነው? እንዴት ነግረኝ? እያየህ ነው። አይ መጀመሪያ እሺ፣ ቪዲዮ ያው እንትን ስለሚደረግ ይታያል። ልክ ካልሆንክ እንግዲህ እናየዋለን። እሺ፣ የሶስተኛ ወገንና የመድን ፈንድ የሚያበቃበት ቀን መኪናውን በቅርቡ ነው ያስኩት፣ ግን አልያዝኩም። እሱን ቼክ አላደረኩም። ሰው አልመለስክም። ሶስተኛ የአዛርድ መብራት ጥቅሞች ከሆኑት ውስጥ ሶስቱ መብራት ጥቅሞች መኪናው ላይ ችግር ካለ ለኋላ መኪኖች ማስጠንቀቂያ ለመስጠት፣ ጭጋጋማ የአየር ሁኔታ ባለ ሰዓት፣ ሶስተኛ መንገድ ዳር ይዘን ስንቆም ማይቆም ቦታዎች ላይ ስንቆም ወይ ጎማ ተኝቶ ለመቀየር። ሙሉ አንሰጠውም፣ ለዚህም ግማሽ ነው የምንሰጠው። አራተኛው ጥያቄ በማርሽ እንቁም ሲባል ምን ማለት ነው? ወይም ደግሞ በማርሽ እንቁም ሲባል ምን አይነት ተግባር ነው የምትተገብረው? በማርሽ እንቁም ሲባል አንተ የምታደርገው ነገር ነው። በማርሽ ቁም ሲልህ የሆነ ሰው ምንድን ነው የምታደርገው? ባላንስ አድርጌ እቆማለሁ። በማርሽ ላይ እያለ ባላንስ አድርጌ እቆማለሁ፣ ወይ በማርሽ ሞተሩን አትሄድ ብሬን ሳልይዝ ወይ ማርሽ ላይ አድርጌ ማለት ነው። እሺ ተመልካቾቻችን፣ በማርሽ እንቁም ማለት ሞተሩ ሳይጠፋ በእጅ ፍሬን ብቻ እንቁም ማለት ነው። ይሄንንም አልመለስክም ማለት ለማርሽ አልገባኝ። እሺ አምስተኛ ዳገት ከሚወጣና ቁልቁለት ከሚወርድ መኪና ቅድሚያ የሚሰጠው ለየትኛው? ዳገት ነው። ምክንያት ነው ቁልቁለት ለሚወርደው። በደንብ አስብበት። ዳገት ለሚወጣ ነው ቅድሚያ የሚሰጠው። የጫነው ግፊት ስትራፕ ሊያደርግበት ስለሚችል ዳገት ላይ ከቆመ ዳገት ለሚወጣው ቅድሚያ ይሰጣል። ያው እንግዲህ እንዳያችሁት እንዲህ ብሎ መልሶታል። ካዘጋጀናቸው ጥያቄዎች ውስጥ የመጀመሪያውን በትክክል መልሷል። ሁለተኛውን ግማሽ እንሰጠዋለን የመንጃ ፍቃድ ቁጥሩን ስለተናገረ። የአዛርድ መብራት ጥቅሞቹንም ግማሽ እንሰጠዋለን። እየሰራችሁልኝ። ከዛ በማርሽ እንቁም ማለት ምን ማለት ነው? አልመለሰውም። አምስተኛ ላይ ዳገት ከሚወጣና ቁልቁለት ከሚወርድ የሚለውን ደግሞ እንዲህ ብሎ ለመመለስ ሞክሯል። በመጨረሻ ስንት ብር ነው የሚሆነው? 300 ብር። ያው እንግዲህ እንዳያችሁት ነው። እሺ ተመልካቾቻችን፣ የሲኖትራክ ሹፌር ነው አሁንም በድጋሚ ሶስተኛ ላይ ያገኘ ነው። የምንጠይቃቸውን ጥያቄዎች ሁሉንም ከመለስ 500 ብር እንሸልማለን። በመጀመሪያ ስምህን አስተዋውቅልን። ማን ነበር? ስሜ መሐመድ ሰይድ መሐመድ። እሺ በመጀመሪያ አንድ አሽከርካሪ ጠዋት መኪናውን አስነስቶ ከመሄዱ በፊት ምን ማድረግ አለበት? አንድ አሽከርካሪ መጀመሪያ ውሃ፣ ዘይት፣ ከዛ እስቦኬ፣ ዝናብ መጥረጊያ፣ ማብራት። በቃ አይበቃም? እሺ በግማሽ መልሷል። ሙሉ አንሰጠውም ለዚህኛው። ሁለተኛ የሶስተኛ ወገን የመድን ፈንድ የሚያበቃበት ቀን መቼ ነው? ቦሎ ወይም ከላውዶ እንዲሁም የመንጃ ፍቃድ ቁጥሬ 46 245 ነው። ታሳየናለህ? አዎ። እሺ እንትኔ ቦሎ የሚያልቀው በየዓመቱ ነው። ሶስተኛው ወገንና ቦሎ ቀኑን አታውቀውም? ያንተን የራስህ ነው የሚያበቃበት? የኔ መንጃ ፍቃድ 2020 ነው የሚያልቀው። ኦኬ እሺ፣ ይሄንን እንደመለሰ እንወስደዋለን። ሶስተኛ የአዛርድ መብራት ጥቅሞች ከሚባሉት ሶስቱን ጥቀስ። የአዛርድ መብራት ለአደጋ ወይም ከፊት የሆነ ነገር አለ ለማለት አንድ ሶስት ጥቀስ ነው ያልኩት። ሶስት የአዛርድ አንደኛ ከፊት አደጋ አለ ለማለት ነው። ሁለተኛ መኪናው አደጋ ላይ ካለ ነው። አንድ ነው የቀረው። አሪፍ መታል። ሶስተኛው ደግሞ እናንተ ዝም በሉ አንድ ነው የቀረ። ያ ሃዛርድ ነው ያልሽኝ? አዎ የሃዛርድ ትክክል ነው እኮ አሁን የመለስከው ሁለቱ ትክክል ነው። አንድ ነው የቀረ። አንደኛው እንኳን አይታችኋል። ሶስት ጥቀስ ነው የተባለው፣ ሁለት ነው የመለሰው። አራተኛው ጥያቄ
በማርሽ እንቆም ሲባል እባካችሁ ተው። በማርሽ እንቆም ሲባል ምን ማለት ነው? ወይም ደግሞ በማርሽ ቁም ስትባል ምንድን ነው የምታገብረው? በማርሽ ባላንስ አዎ እኮ ምንድን ነው የምታደርገው? ባላንስ ስታደርግ ምንድን ነው የምታደርገው ማለት? በማርሽ ቁም አይደለች እኮ ባላንስ ለመስራት ማለት ነው። እሺ ሞተር ሳይጠፋ እጅ ፍሬን ይዘህ እንቁም ማለት ነው። ሞተር ሳይጠፋ በእጅ ፍሬን ብቻ እንቁም ማለት ነው። በማርሽ እንቁም ማለት ነው። አዎ እሺ አምስተኛ ዳገት ከሚወጣና ቁልቁለት ከሚወርድ መኪና ቅድሚያ የሚሰጠው ለየትኛው ነው? ለዳገት። ምክንያት ያው ዳገት እየወጣ ከባድ መኪና ስለሆነ እንዳይንሸራተት በል። ኦኬ እሺ ቅድሚያ ለሱ ይሰጣል። እናንተ ትሰሩልኛላችሁ። እነዚህኞቹን ጨርሰናል። ሰውን ሰርተው እስከሚነግሩን ድረስ አንተ ሹፌር እንደመሆነ ለትራፊክ አደጋ ምክንያቶች ናቸው የሚላቸው፣ ከዛ ደግሞ መፍትሄዎቻቸው። ከባድ መኪና ማለት ለትራፊክ አደጋ ምክንያት ናቸው የምትላቸውን ጥቀስ። ከዛ ደግሞ ይሄኛው የሚያሸልም አይደለም፣ ግን ሹፌር ስለሆን ለትራፊክ አደጋ መንስኤዎች ናቸው፣ የትራፊክ አደጋ እንዲፈጠር ምክንያቶች ናቸው የምትላቸው። አንደኛ ፍጥነት፣ ሁለተኛ ፍጥነት ብያለሁ። ይበቃኝ። እሺ ሁለተኛ በአሽከርካሪውና በተሽከርካሪው ባለቤት መካከል የሚደረግ የስራ የቅጥር ውል ምን አይነት ጥቅም አለው? ቢኖር ምን ጥቅም አለው? ባይኖር ምን ጉዳት አለው? ውል አሁን ለምሳሌ አንተ ይሄ መኪናው የራስህ አይደለም አይደል እኮ በመኪናው ባለቤትና በአንተ መካከል የስራ ውል አላችሁ? አዎ አላችሁ። የስራ ውል ግዴታ መኖሩ ጥቅሙ ምንድን ነው? ጥቅሙ ለምሳሌ ሹፌሩ አደጋ ፈጥሮ እንዳይጠፋ። ልክ ነው። በቃ አዎ ይበቃኛል። እሺ በጣም አሪፍ። ሶስተኛ ላይ ተሽከርካሪው የመድን ፈንድ ኢንሹራንስ አለው አይደል? አንተ ኢንሹራንስ አለ የለህም? እሺ ስለዚህ እኛ ፔጃችንን ፎሎ ታደርጋለህ፣ ትቀላቀለናለህ። ውስጥ ገብተህ ሀሳቦቻችንን ከወደድካቸው አባላችን ትሆናለህ ማለት ነው። ፎሎ አድርግና የመንጃ ፈቃድህን አሳየኝ። ሙሉ አልመለሰማ። ስንት መልሻለሁ? ስሪልኝ አንቺ። ይታያል እዛ ውስጥ ባይዘው ችግር የለውም። ስንት ነው ያልከው? 0265 43 ኧረ አዎ ወሬውን እናያለን። እሺ ለማንኛውም እናመሰግናለን። እስኪ ማስተዋል ድራይቨርስ አሶሲዬሽን በልና ሰርቻለሁ። አዎ እሺ ሀሳባችንን ከወደድከው አባላችን ትሆናለህ። ስልክ ቁጥራችን ባዮ ላይ አለ፣ ደውልልን። እናመሰግናለን። አናቆምም፣ እንቀጥላለን። ሙሉ ጥያቄውን ስላልመለሰ የ300 ብር ተሸላሚ ሆኗል። እናመሰግናለን።